በአንድ ጸጥ ባለ ጠዋት ላይ በጥንታዊ ከተማ ውስጥ አሚር የሚባል ልጅ ነበር። አሚርም ትንሽ የዳቦ መሻጫ ሱቅም ከፈተ። አዲስ የተጋገረ ዳቦ መደርደሪያዎቹ ላይ አዘጋጀ። ሰዎችም በፈገግታ እየተሸጋገሩ ዳቦውን ለመቅመስ እየጓጉ ለመግዛትም ይመጡ ነበር። አሚር ግን ልቡ በጭንቀት ተውጦም ነበር። ድህነት ለዓመታት ሲያስጨንቀውም ኖሯል እና በከተማው ውስጥ ምርጥ ዳቦ ጋጋሪ መሆን ሁልጊዜ በአእምሮ ውስጥ የሚመላለስበት ትንሹ ህልሙ ነበር። አሚር ዳቦ እየጋገረ ሳለ አንድ እንግዳ ወፍ ከገበያ በላይ ሲበርም አየ። በራሪውም የሚያብረቀርቅ ነገር መሬት ላይ ትቶም ይሄዳል። አሚር በጥንቃቄ ቀረበና ሲመለከተው ትንሽ የወርቅ ሳንቲምም አገኘ። እንዴት እንደተገኘችም አያውቅም። ነገር ግን በአጋጣሚ እንዳልሆነም ተሰማው። አሚር ሳንቲሟን ወደ ቤቱ ይዞም ሄደ። ግን በዚያ ምሽት መወሰንም አልቻለም። ሳንቲሙን ምግብ ለመግዛት ወይም ለአስቸጋሪ ጊዜያት ለማስቀመጥ ልቡ አለለበት። በህልሙም ሳንቲሟን እየተንቀሳቀሰች ምስጢራዊ ቃላቶችን በሹክሹክታ መልክ ነገረችው። እንዲህም አለችው፣ በጥበብ ተጠቀመኝ፣ እኔም የዕድል በሮችን እከፍትልሃለሁ። አሚርም የፍርሃትና የደስታ ድብልቅልቅ ስሜት የተሰማው ከእንቅልፉም ነቃ። ከዚህ በፊት ማንም ሰው አይቶት የማያውቀውን ዳቦ ለማዘጋጀት የሚያስገርሙ ቅመማ ቅመሞችንም ገዛ። ይህ አዳዲስ ቅርጽና ጣዕም ያላቸው ዳቦዎችም አደረጋቸው። መዓዛቸው ገበያውን በሙሉ ሞላው። ሰዎች ተገርመው ለመግዛት ሮጡ። ለመጀመሪያ ጊዜም አሚር ፈገግ ብሎ እድሉ ከፈት እንዳለለትም ተሰማው። በማግስቱ አንዲት ትንሽ ጥቁር ድመት ወደ ሱቁ ገባችና ደበቅ ብላ ተመለከተችው። ከዚያም ለደንበኞቹ የሚያቀርበውን ወተት ትንሽም ጠጣች። ከጨረሰች በኋላ አዲስ ሳንቲም ጥላም ሄደች። አሚር በጣም ተገረመ። ነገር ግን ውስጡ ገና ጀመረ ብሎ ይነግረዋል። በቀጣዮቹ ቀናት እንግዳ ክስተቶችም ተሞሉ። የወርቅ ሳንቲሞች በሚስጥር መንገዶች መታየት ጀመሩ። አንዳንድ ጊዜ ከወፎች፣ አንዳንድ ጊዜ ደግሞ ከድመቶችና አንዳንድ ጊዜ ደግሞ በዳቦ መጋገሪያዎች ውስጥ እንኳን አሚር አንድ ምስጢራዊ ነገር እንደከበበውና ሕይወቱ ከዳቦ ወደ ትልቅ ነገር መለወጥ እንደጀመረም ተሰማው። የአሚር ዳቦ በመላው ከተማ ታዋቂም ሆነ። ሱቁም ሁል ጊዜ በደንበኞቹ የተሞላም ነበር። እናም ሰዎች ምንም እንኳን ብዙ ዳቦ ቤቶችን ቢያገኙ የአሚርን ትኩስ ዳቦ ለመቅመስ ከሩቅ ሰፈሮች መምጣትም ጀመሩ። ምንም እንኳን ይህ ሁሉ ስኬት ባያገኝም ልቡ ሁል ጊዜ ምስጢራዊውን ወፍና ድመት ወደ ሕይወቱ የመጡበትን ምስጢራዊ ወፍና ድመቶችን ያስታውሳል። አንድ ጸጥ ያለ ምሽት ሱቁን እየዘጋ ሳለ አንድ እንግዳ ሰው ጥቁር ካባ ለብሶ በረጋ ድምፅ እንዲህ አለው፣ ያለ ነገር ዳቦ ብቻ ሳይሆን በልብ ውስጥ ያለ ማስማት ነው። ከስግብግብነትም ተጠንቀቅ። አሚርን ግራ በመጋባትና በማሰብ ውስጥ ሆኖ ወዲያው ጨለማ ውስጥ ጥሎት ጠፋ። ከጥቂት ቀናቶች በኋላ አሚር የወርቅ ሳንቲሞችን ተጠቅሞ አዲስ ምድጃና ጥሩ የቤት ዕቃዎችን ለመግዛትም ወሰነ። ነገር ግን እንግዳ ነገር ማስተዋለ። አንዳንድ ደንበኞቹ ዳቦ ለመግዛት ፍቃደኛ ሳይሆኑም ቀሩ፣ ወይም ለመግዛት ፍቃደኛ አለመሆንም ጀመሩ። ልክ በድንገት ስኬቱ ቅናት ወይም ስጋት እንደተሰማቸውም ነበር። አሚር እድል ሊመጣና ሊሄድ እንደሚችልና መጠንቀቅ እንዳለበትም ተገነዘበ። በዚያ ምሽት አሚር ምስጢራዊ ወፎችና ድመቶችን በዙሪያው ሲያንዣብቡም አየ። ድል አይዘልቅም፣ ስግብግብ የሆነ ሁሉ ያለውን ያጣዋል የሚል እንግዳ ዘፈን ዘፈነ። አሚር ስግብግብነት በሕይወት ውስጥ ያለውን ሁሉ ሊለውጥ እንደሚችል በመገንዘብ በጭንቀትም ነቃ። ደግነቱን ለሰዎች ለማካፈል ወሰነና ጥቂት ዳቦዎቹን በነፃ ማከፋፈለ እና የሰፈር ልጆቹም ዳቦ እንዴት መጋገር እንደሚችሉ ማስተማርም ጀመረ። ከዚያ በፊት የሚያውቀውን ደስታም ተሰማው። መስጠት እውነተኛ ሀብት መሆኑም ተገነዘበ። ከጥቂት ቀናቶች በኋላ አንድ ትንሽ ወጣት ወደሱ መጣና እንዲህም አለው፣ ስለ ዳቦ ስራ ሰምተናል። እናም በዋና ከተማው ሱቅ እንድትከፍት እንፈልጋለን አለው። አሚር ተገረመ። ነገር ግን ሕይወቱ ለዘላለም ሊለውጥ እንደሆነም ገመተ። አሚርም ወደ ዋና ከተማው ተጉዞ በአንድ ትልቅ መደብር ውስጥ መስራትም ጀመረ። ነገር ግን ከወፎቹና ከወርቃማው ድመት የተማረው ትምህርት ከእርሱ ጋርም ቀረ። ትዕግስት፣ ደግነትና ሌሎችን መርዳት። ስኬት ከአሁን በኋላ እድል ብቻ ሳይሆን ቀጣይነት ያለው ስራና የዓላማ ቅንነትም ነበር። በዋና ከተማው ከሌሎች ጋጋሪዎች ከፍተኛ ፉክክርም ገጥሞታል። የበራሪው ቃላቶችን ማስታወሱ፣ ድል ሁልጊዜ አንተ አይደለም። ሰዎች ከየትኛውም ቦታ በመምጣት እስኪጀምሩና የዳቦ ልዩ ጣዕም እስኪያደንቁ ድረስ አዳዲስ የምግብ አዘጋጅት መመሪያዎችን ፍጠር። በየቀኑ መጨረሻ ላይ በአዲሱ ሱቁ ውስጥ ባለው የእሳት ምድጃ ፊት ለፊት ተቀምጦ ረጅም ጉዞን እያሰላሰለ እውነተኛ ድል በወርቅ ሳንቲሞች ሳይሆን
በደግ ልብና በየቀኑ በትጋት ስራው እንደሆነ ተገነዘበ። የወርቅ ሳንቲሞቹ የተስፋ ነበልባል ለማቀጣጠል ብቻ ነበሩ። ነገር ግን የእውነተኛ ደስታ የሚመጣው ከመስጠትና ከትዕግስት ጋር ነው። እናም በየጠዋቱ ትኩስ ዳቦ መዓዛ ከተማዋን ይሞላል። ደግነትና ጠንክሮ መስራት የሕይወት እውነት ቁልፍ መሆናቸውንም ለሁሉም ያስታውሳል።